እንኳን ለብርሃነ ትንሣኤው በሰላም አደረሳችሁ። ቤተሰቦቼ እንዴት ናችሁ? እግዚአብሔር ይመስገን። ዛሬ ትንሣኤን እንግዲህ ከቤተሰቦቼ ጋር እያከበርኩ ነው እና በጣም ደስ ብሎኛል። እነ መምህር እየመጡ ነው። እኔ ጋር ሄሎ እባክህ ሲያምሩ ሰላም፣ እንዴት እንኳን ደስ አብሮ ብሎኝ አደረሰ። እንዳሳልፍ እንዴት እግዚአብሔር ናችሁ? ከረጅም ዓመት ስታምሩ። በኋላ ማለት ነው እንደዚህ ከቤተሰብ ጋር ሰብሰብ ብዬ ዌልካም ሳከብር ዌልካም። እና እውነት ለመናገር ሁሌ መጣችሁ። በዓል በመጣ ቁጥር ይከፋኛል። በጣም ነው የሚከፋኝ የነበረ። ምክንያቱም ቤታችን የነበረው ድባብ ምናምን ያው እናቴ አሁን ላይ በሕይወት ስላሌለች በጣም ነው በዓል ሲደርስ የሚከፋኝና ዛሬ ግን እነዚህን የመሰለ ቤተሰብ እግዚአብሔር ሰጥቶኝ ማለት ነው እኛ ጋር እራት እነሱ ጋር ምሳ ሄደን ነበረ። እኛ ጋር ደግሞ እራት በቃ አለ አይደል አላቅም የተሰማኝ ስሜት በስላሴ ስም በቃ ደስተኛ መግለጽ ከምችለው በላይ ማለት ነው። እና እግዚአብሔር የተመሰገነ ይሁን። በጣም ደስ ብሎኝ ነበር ያከበርኩትና ያው ቤተሰቦቻችን ጋር በተለይ ፋሲካ ሲሆን በቃ ከቤተሰብ ጋር ሰብሰብ ብላችሁ ምናምን ስታከብሩ ያለው ድባቡ ራሱ በጣም ነው ደስ የሚለው ማለት ነው። እና አሮ ነው ቃላት የለኝም እኔ ማለት በጣም ደስተኛ ነበርኩ። እማዬ የኔ እናት መምህር እኔ በስመአብ ደስታዬን እዩት ፊቴ ላይ ያስታውቃል። በቃ በጣም እኔ እንጃ ከምገልጸው በላይ ደስተኛ ሆኜ ነበር ያሳለፍኩት። እግዚአብሔር ይመስገን። እዚህ ጋር ልክ ዘቢብዬ የኔ ቆንጆ የኔ ልዕልት ስታምር ሰልዬ ቁመቷ ስለማይደርስ ሶፋ ላይ ሆና ነው ሰላም ብትለኝ እና በጣም የሚያምር ጊዜ ነበር ያሳለፍነው። በጣም ደስ ብሎኝ ነበረ። መምህር ትንሽ ጉንፋን አሞት ነበረ ምናምን ግን እዩት የኔ ሳቂታ ዳቦ ተቆረሰ። እማዬች የቆመችው ባለቤቱ ነች። የኔ ማር እናት ናት ብታዩት ማለት ነው። እኔ እንጃ በቃ እናቴን ያገኘኋት መስሎ ነው የሚሰማኝ እሷን ሳገኛት ማለት ነው። ለእኔ ካላት ፍቅር ክብር በቃ አላቅም። ልክ እንደ ልጆች እማዬ እያልኩ ነው እኔ የምጠራትና የኔ ውድ እናት በጣም እኔ እንጃ ምስኪን ሰው ነች እና በጣም በቃ ሰው በልቶ የጠገበ አይመስላትም። አላ በቃ ፊቷን አይታችሁ ታስታውቃለች። የኔ መልካም የኔ የዋህ የስኪ የኔ ውድ አባዬ ዳቦ እየቆረሰልን ነው ሁለተኛውን እና በጣም ነው ደስ ብሎኝ ያሳለፍኩት። ከቤተሰቦቻችሁ ጋር ሆናችሁ በዓልን ስታከብሩ ያለውን ደስታ መቼም ታውቁታላችሁ። እና እዩት ፊቴን በጣም ደስተኛ ነበር። ከዛ ከዳቦ በኋላ ምናምን ትንሽ ተጫወትን እና እራት ቀረበ። እዚህ ጋር ልጆች ሰብሰብ ብለዋል። እዛ ጋር ትልልቆች አሉ። እማዬ ነች ወጥ እያደረገች ያለችው። እዚህ ጋር ደግሞ ሰላምዬ አናምርም? በማርያም በስመአብ እንዴት እንደምናምር ፋሲካ እኔ ለመጀመሪያ ጊዜ እንደዚህ ማለት ብዙ ጊዜ በቃ ስደት ላይ ሆኜ ምናምን ነው የማከብረው እና እንደዚህ ሰብሰብ ብዬ ያከበርኩበት ያው ከሀገር ሳልወጣ እና የሆነ አመት ላይ ቤተሰቦቼ ጋር ያከበርኩት አንድ አመት አለ ማስታውሰውና በቃ ብቻ ማዘር ከሞተች በኋላ በዓል አይመስለኝም። በጣም ነበር የሚከፋኝ። ዛሬ ግን እግዚአብሔር በብዙ ነገር ክሶኝ ይኸው ይህንን የመሰለ ቤተሰብ ሰጥቶኝ በስላሴ ደስታዬ ወደር የለውም። እግዚአብሔር የተመሰገነ ይሁን። ወዴን ተራራ አሻክዬ ባይ ዘ ዌይ ደርሻለሁ ጋይስ።
ኦልሬዲ 9 ወር ገብቼ 2 ሳምንት አስቆጥሬያለሁ ማለት ነው። ተጠባባቂ ነኝ። በጸሎታችሁ አስቡኝ የኔ ውድ የኔ የኔ ቆንጆ ስታምር እኮ እና ቤተሰቦቼ በዓል ይህንን ይመስል ነበረ። እግዚአብሔር የተመሰገነ ይሁን። በጣም በቃ ደስተኛ እኔ እንጃ እንዴት ደስተኛ ሆኜ እንዳሳለፍኩት እግዚአብሔር የተመሰገነ ይሁን። ባላችሁበት ሁሉ ደግሞ እናንተን እግዚአብሔር ይጠብቅልኝ። ቴንኪዩ። ቻው፣ ደህና ሁኑ። መልካም በዓል ይሁንላችሁ። ሁላችሁንም ወዳችኋለሁ፣ አከብራችኋለሁ። መልካም በዓል በያላችሁበት የኔ ውዶች።